እግዚአብሔርን ማየት ፈልጋለሁ። ድሮ ነው አሉ አንድ ወጣት መጣና አንድን የበቁ አባት አባቴ እግዚአብሔርን ማየት ፈልጋለሁ ብሎ ጉጉቱን ነገራቸው። ጥሩ አይን ጥሩ ጆሮና ጥሩ እጅ ካለ እግዚአብሔርን ማየት መስማትና መዳሰስ ትችላለህ አሉት። እርሱም መልሶ አለኝ አባቴ አላቸው። እንግዲያውስ ናኔ ላሳየ። ከባታቸው ወጥተው በረሃውን ማቋረጥ ያዙ። ወጣቱም ግን አባቴ እግዚአብሔር የት ነው የሚገኘው? የትም ቦታ። መቼ ነው የሚገኘው? ሁሉ ጊዜ። ታዲያ ለምንድነው ማናየው? አይ ልጄ፣ እግዚአብሔር ስለማይታይ ሳይሆን ሰዎች ስለማያዩት ነው። እግዚአብሔር ስለማይናገር ሳይሆን ሰዎች ስለማይሰሙት ነው። እግዚአብሔር ስለራቀ ሳይሆን ሰዎች ስላልቀረቡት ነው ሲሉ በትራቸውን ደገፍ በማለት እየተራመዱ መልስ ሰጡት። ጉዞ እየቀጠለ ነው። ጭው ባለው በረሃ ውስጥ አልፎ አልፎ ብቻ ዛፎች ይታያሉ። አሞራዎችም በሩቅ ርቀት በሰማይ ግርጌ ያልፋሉ። የአሸዋ ሙቀትና ነጸብራቅ አይን ይመዘብዛል። ወጣቱና አባ ይጠያየቃሉ። ግን እርሱ እግዚአብሔርን አይተውት ያውቃሉ? አዎ በደንብ አይቼዋለሁ። ሲያገኙት በምን አወቁት? በስራው። ወጣቱ ረጋ ማለት ጀመረ። መንገዱ ጉልበቱን ፈተነው። ዋዩና ግለቱ አቅሚቱን አማሸሹበት። ፀሐዩ ሲገር ትንፋሹን ቁርጥ ማድረግ ጀመረ። እግዚአብሔር ግን ለምንድነው ለኔ እስከዛሬ ያልተገለጠልኝ? አላየኸው አላወቀው ይሆናል እንጂ ሳይገለጥልህ አይቀርም። እንዴት? አይ ልጄ፣ ሰዎች እግዚአብሔር ከተለየን ኑሯችን ይናጋል፣ ሰውናችን ይቀራል፣ እንሞታለን፣ ያውም የቆሙት። ስለዚህ እግዚአብሔር ከኛ ጋር ነው። የትም እንሄድ ምንም ብንሆን አይተወንም። እኛ ግን የእግዚአብሔርን ሥራ የሰው ብቻ ሥራ አድርገን ስለምናምን የሚሰጠንን እንቀበላለን እንጂ ሰጪውን አናውቀውም። በሥራው እንደሰታለን እንጂ ሰሪውን አናመሰግነውም። ስለዚህ እግዚአብሔርን አናየውም፣ አናውቀውም። አልገባኝም አባ። ውሃ ጥሙ እየጨመረ ነው። ጉሮሮ የነቃ ሆዱ የተሰነጠቀ መሰለው። በረሃው ደግሞ አልቅም። አሞራዎች በሰማይ ግርጌ ያልፋሉ። ቆይ ልጄ፣ እንዲህ ያለው ነገር በትምህርት አይገባም፣ በኑሮ ነው እንጂ። እግሮቹ የመቆም ያህል የሚራመዱት። ከአባ እኩል መጓዝ አልቻለም። መቅኔው የፈሰሰ መሰለው። ሰውነቱ እንደዋል ካፈር ተሰነጣጥቆ ንቃቃት የፈጠረ መስሎ ተሰማው። ቆመ፣ ቀጠለና ጎንበስ አለ። ሲያጠቃልል ወደቀ። አባ እግዚአብሔርን ሳላየው መሞቴ ነው። እንዲያውም አሁን የበለጠ ታያለህ። ጠብቀኝ፣ ከማዶ መንደር ውሃ ለምኜ ላምጣልህ ልጄ አሉት። አባ ደግፈው ዛፍ ስር ካስተኙት በኋላ ተኛ። አባ መንገዳቸውን ቀጠሉ። ዱብ ዱብ፣ ዘፍ ዘፍ፣ ኳኳኳ። በሰማይ ግርጌ ይጓዙ የነበሩት አሞራዎች በዙሪያው ተሰበሰቡ። ማን ነው? ከየት የመጣ ነው? የሚባባሉ መሰለው። ያያቸዋል፣ ይሰማቸዋል። እግርና እጁን አንቀሳቀሰ። ሊከላከል ግን አልቻለም። አባም ሳይመጡ እግዚአብሔርንም ሳላየው መሞቴ ነው አለና እንባው ዝርግፍ አለ። የጣር እንባ። አንዱ አሞራ እግሩን ነካ ነካ አደረገው። ሌሎቹም ጠጋ ጠጋሉ። አንዱ ሁለቱ ክንፋቸውን ዘርጋ አድርገው ወደ ራስጌው ተጠጉ። ሊገንዙት ተጣርተው የመጡ ድርተኞች ነበር የሚመስሉት። ኃይለኛ ነፋስ ተነሳ። አባራውን እያነሳ
በውሃው ላይ የሚያንሸረሽር ነፋስ ክብ እየሰራ ጨዋታ ቀጠለ። ደግሞ የሚገርመው ነገር ጉዞ ወደ ወጣቱ ነው። አይኑን ሸወርወር አድርጎ ለማየት ሞከረ። መጥቷል። አይ ታፍኜ ልሞት ነው። እግዚአብሔርን ሳላይ ቢቀርብኝ ይሻል ነበር አለ ወጣቱ። አሞራዎቹ እየተነሱ በረገጉ ወደ ሰማይ ራስጌያቸው። ያውሎ ነፋስ እንደ መልካም ብርድ ልብስ አሸዋውን አልብሶት ሄደ። ከጭንቅላቱ ቀና ብሎ ስለነበር እርሱም ማረው። የቀረው አካሉ ተቀበረ። ሸለብለብ ልቡ ስልም አለም። በቃ ይንገጫገጭና ያመዋል። ያመውና ይጓዛል። ነቃ። ይነቃና ያያል። ሲያይ ጣራ ግድግዳው ይታየዋል። ከጣራ ግድግዳው መካከል ሰዎች ቆመዋል። ከሰዎች እጅ ላይ የተሳለ ቢላዋ አለ። ቢላዎቹ ደግሞ ይጎሻሸማሉ። አረዱኝ በቃ አለ በልቡ። ውሃ ጥሙ እያነቃቃው ውሃ ድምፅ ለማሰማት ሞከረ። ሰሚ ግን አልተገኘም። ቢላዎቹ ተጎሻሸሙ። እየተሳሳቁ ወደ እርሱ መጡ። ውሾችና ሰዎች ከውጭ ጮሁ። ቢላዎቹ ቆም አሉና የሚያጎሻሽሟቸው ሰዎች ተጠቃቀሱ። በማይገባ ቋንቋ ተነጋገሩ። አባ ገቡ። ሰዎቹ ደነገጡ። ደበሎ የለበሰ መቁጠሪያ የያዘ ሰንሰለት የታጠቀ ቆብ የደፋ ሰው አይተው አያውቁም። ሪሱ የተንዠረገገ በትር የያዘ ጸጉሩ የተገመደ መነኩሴ አይተው አያውቁም። አምላክ መሰሏቸው። ደንግጠው ወደ ጥግ ሸሹ። አባ ጠጋ ብለው ውሃውን አጠጡት። የሚያዩት ሁሉ ገርሟቸዋል። አባ በእጃቸው ምልክት የሚበላ ስጡን አሏቸው። ፍየሉን እየሳቡ አመጡላቸው። ታረደ፣ ተጠበሰ። ወጣቱ በላ። የዘላኖችን ወተት ጠጣ። ብርታት ጥንካሬ ተሰማው። ምንጣፍ አመጡላቸው። አባ አረባሉ። ዘላኖቹ ደንግጠዋል፣ ተገርመዋል። የወጣቱ አምላክ ክፉ ስራቸውን አይቶ ሊፈርድባቸው ሳይመጣ አልቀረም። ግመል ጫኑላቸው፣ ስንቅ ሰጧቸው። እግራቸው ስር እየወደቁ ተሰናበቷቸው። አባ አቤት። እግዚአብሔርን አየሁት። የታየኸው? በረሃው ውስጥ። እንዴት አድርገህ ልጄ? አውሎ ነፋስ አምጥቶ አሞራዎችን ሲያባርር፣ ዘላኖችን አምጥቶ ከተቀበርኩበት አሸዋ ሲያወጣኝ፣ እርሱን አምላክ አስመስሎ አምጥቶ ከመታረር ሲያድነኝ፣ በዘላኖቹ ልቦና ገብቶ በፍቅር ሲሸኘኝ። በቃ እንመለስ ልጄ። እግዚአብሔርን አግኝተዋል። ግመሎች በበረሃ ሲጓዙ ዱካቸውን እንዲተው አድርጎ ባይፈጥራቸው ኖሮ እኔም አንተን ተከትዬ መምጣት ባልቻልኩ ነበር። ይህን ቆዳና ሰንሰለት ባላደርግ ሰዎች አይፈሩኝም ነበር። አየህ፣ እግዚአብሔር ስንለብስም ስንበላም ስንተኛም ስንጓዝም ይታየናል። ችግሩ ሰዎች አናየውም። ይነግረናል ግን አንሰማውም። ካጠገባችን የራቀ ስለሚመስለን ተስፋ እንቆርጣለን። አባ እኔም እኮ ተስፋ ቆርጬ ነበር። እግዚአብሔር ግን ባንተ ተስፋ አልቆረጠም። በላሁን ወደ ሀገር ተመለስና እግዚአብሔርን ማግኘት የምትፈልጉ ስራውን አስተውሉ፣ ውለታውን አስቡ፣ ሕይወታችሁን መርምሩ። በዚህ መሃል እግዚአብሔርን ታገኙታላችሁ በላቸው።